ዛሬ በቦሴ ማድ ይህን የመሰለ ቅንጨ አብረን እንሰራለን። በጣም ነው የሚጣፍጠው። ካያችሁት ትሞክሩታላችሁ። በመጀመሪያ ቅንጨውን ለቀምኩት፣ ከዛ አጠብኩትኝ እና ውሃ በጎን ጥጄ ስለነበር ሲፈላ አደረኩበት። ከዛ በስሎ ወጣ ማለት ነው። ያው በውሃ ነው የጣድኩት። ከዛ እሱን ቁጭ አድርጌ ከድኜ መጥበሻ ጣድኩኝ። ዘይት አደረኩ፣ ቀይ ሽንኩርት፣ ነጭ ሽንኩርትና ዝንጅብል፣ ካሮት አደረኩኝ አንድ ላይ። ከዛ እንደዚህ በደንብ አበሰልኩኝ። በምታዩት መሰረት እንዲህ ቆንጆ ሆኖ እየበሰለ ነው። በደንብ ካሮቱም በደንብ መብሰል አለበት። ከዛ በኋላ ቲማቲም አደረኩኝ እና ደግሞ ዩቲዩብ ቫዮ ላይ ያለ እየገባችሁ ሰብስክራይብ አድርጉልኝ፣ ላይክም እያደረጋችሁልኝ ከሄዳችሁ አይቀር። ከዛም በኋላ እንደዚህ በደንብ ጥብስ አደረኩት በምታዩት መሰረት ማለት ነው። ከዛ ቅመም አደረኩኝ። አንድ ላይ የተፈጨ ነው። የድንብላል ቅጠል አድርጌያለሁ። የተፈጨ የድንብላል በሶ ብላ የሮዝመሪ ቅጠል አንድ ላይ ተፈጭቶ ማለት ነው። ጨው አድርጌያለሁኝ። ከዛ ቅንጨውን አደረኩት እና በምታዩት መሰረት ቀላቀልኩኝ ማለት ነው። እንደዚህ በቀላቀልኩኝ በጣም ነው የሚጣፍጠው። ሞክሩተይ፣ ትወዱታላችሁ። እና ደግሞ ላይክ እያደረጋችሁልኝ አመሰግናለሁ።